ዛሬ በዚህ ዘመን ብዙ ሴቶች ለሚያደርጓቸው ተግባራት ግድ የላቸውም። ነገር ግን የአላህን ሱብሓነሁ ወተዓላን ቀጥተኛ እርግማን የሚያወርሱ 10 ተግባራት መኖራቸውን ታውቂያለሽ? ውድ እህቴ ይህንን አሳልፈሽ ወደ ሌላ ቪዲዮ ከማለፍሽ በፊት በቅድሚያ ይህን ቪዲዮ ጨርሰሽ በመመልከት ከእነርሱ ውስጥ አንዷ አለመሆንሽንና ከእነዚህ አላህ ዘንድ እጅግ የተጠሉ ተግባራት የጸዳሽ መሆንሽን አረጋግጪ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ እህቶች ዛሬ በዚህ ቪዲዮ በሰሂህ ሐዲሶች ላይ ሰፈሩ በቀጥታ የአላህን ሱብሓነሁ ወተዓላ እርግማን የሚያወርሱ 10 ተግባራትን እንመለከታለን። የመጀመሪያው አናሚሳት ወይንም ቅንድብን በመንጨትና በመንቀል የሚቀነደቡ ሰዎችና አልሙተነሚሳት ወይንም ቅንድባቸውን በመንቀልና በመንጨት የሚቀነደቡ ሴቶች ናቸው። ቡኻሪና ሙስሊም ላይ በተዘገበ ኢብኑ መስዑድ ረዲየላሁ ዐንሁ ባስተላለፈው ሰሂህ ሐዲስ ረሱላችን ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ ለዐነ አላሁ አልዋሺማት ወልሙተወሺማት ወናሚሳት ወልሙተነሚሳት ወልሙተፈልጃት ሊልሑስኒ አልሙገይራት ኸልቀላህ። አላሁ ሱብሓነሁ ወተዓላ ነቃሽንም ተነቃሽንም ቅንድብን የምትቀነድብንም ቅንድብን የምትቀነደብንም ጥርሳቸውን የሚሞርዱትን ለውበት ብለው የአላህን ፍጥረት የሚቀይሩትን ሁሉ ረግሟል ብለዋል። ሁለተኞቹ ከላይ ሐዲሱ ላይ እንደተቀመጠው አልዋሺማት ወይንም በሰውነት ላይ ንቅሳትን የሚነቅሱ ሴቶችና አልሙተወሺማት ወይንም በገዛ ፍቃዳቸው ሰውነታቸው ላይ ንቅሳትን የሚነቀሱ ሴቶች ናቸው። ንቅሳት ማለት ሰውነትን በመርፌ ወይም በምላጭ አሊያም ያንን በመሰለ ስለት ባለው ማሽን ሰውነት ላይ በመሳልና ያ ምልክት እንዲቆይና እንዳይጠፋ የሚደረግበት ስራ ነው። ከላይ ባሳለፍነው ሐዲስ እንደተመለከትነው ረሱላችን ሰለላሁ ዐለይሂ ወሰለም ለዐነ አላሁ አልዋሺማት ወልሙተወሺማት አላህ የምትነቅስንም የምትነቀስንም ሴት ረግሟል በማለት ተናግረዋል። ሶስተኞቹ አልሙተፈልጃት። አተፈልጅ ማለት ለውበት ሲሉ ጥርሶች መሃል በማስሞረድ ጥርሶችን ቀጫጭን ለማድረግ የሚሰራ ስራ ነው። ረሱላችን ሰለላሁ ዐለይሂ ወሰለም የእነዚህን ሰዎች ሁኔታ ካነሱ በኋላ አልሙገይራት ኸልቀላህ የአላህን አፈጣጠር የሚቀይሩ በማለት አስከትለዋል። እነዚህ ሶስቱም አይነት ሰዎች መጀመሪያ ላይ ባየነው ሐዲስ ውስጥ በአንድ ላይ የተጠቀሱና የአላህም ሱብሓነሁ ወተዓላ እርግማን እንዳረፈባቸው ከረሱል ሰለላሁ ዐለይሂ ወሰለም የተመሰከረባቸው ናቸው። አራተኛ አልዋሲላ ወይንም ጸጉርን ጸጉር ላይ የምትቀጥል ሴት ናት። አስማ ቢንት አቢ በክር ረዲየላሁ ዐንሃ በዘገበችው ሐዲስ ላይ እንዲህ ትላለች፣ አንዲት ሴት ወደ ረሱል ሰለላሁ ዐለይሂ ወሰለም ዘንድ በመምጣት ያ ረሱላህ ሰለላሁ ዐለይሂ ወሰለም እኔ ሙሽራ ልጅ አለችኝ፣ ጸጉርን የሚያረግፍ በሽታ ያዛትና ጸጉሯ ረገፈ፣ ልቀጥልላት ወይ አለቻቸው። ረሱልም ሰለላሁ ዐለይሂ ወሰለም ለዐነ አላሁ አልዋሲላ ወልሙተወሲላ አላህ ጸጉርን የምትቀጥለዋንም በፍቃዷ ጸጉር የሚቀጥል ላትንም ሴት ረግሟል አሏት። አምስተኛ አልሙተሸቢሃቱ ቢርጃል ወይንም ከወንዶች ጋር የሚመሳሰሉ ሴቶች። ቡኻሪ በዘገበው ሐዲስ ረሱላችን